በሺዎች የሚቆጠሩ የከብት መንጋዎች ግማሹን የአፍሪካ አህጉር አቋርጠው ኢትዮጵያ ደረሱ። ይህ ዜና ሰሞኑን መላውን ማህበራዊ ሚዲያ እያነጋገረ ይገኛል። ጋምቤላ የማንን መጫወቻ ሆነን እንቅር ማለት ነው። እንግዲህ ጋምቤላ ከተማ በአሁኑ ሰዓት በእበትና በከብቶች ሽንት ግማት ተጨማልቆ ያለ ማለት ነው። ከሴኔጋል ተነስተው 1000 ኪሎ ሜትሮችን በእግራቸው የተጓዙት እነዚህ ከብቶች እንዴት ድንበር ጠባቂዎችን፣ ዱር አራዊትንና ተፈጥሯዊ እንቅፋቶችን ጥሰው እዚህ ሊደርሱ ቻሉ? እነዚህ ከብቶችን የሚመሩት ፈላና የሚባሉ እረኞች እነማን ናቸው? መንግስት ለምን መንገዱን በነፃ ይለቅላቸዋል? ዛሬ በዜብራ ቲዩብ ከጀርባ ያለውን አስገራሚና አስፈሪ ሚስጥር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ትላንትና ከትላንት ወዲያ ጋምቤላ ላይ ምንድነው የተፈጠረው? ከተሞቿ በከብቶች ተወራለች። የትራንስፖርት መስመሮች ተዘግተዋል። ነዋሪዎቿም በከባድ ጠረንና በቆሻሻ እየተማረሩ ቪዲዮዎችን እያጋሩ ነው። በቃ ጋምቤላ የማንን መጫወቻ ሆነን እንቅር ማለት ነው። እንግዲህ ጋምቤላ ከተማ በአሁኑ ሰዓት በእበትና በከብቶች ሽንት ግማት ተጨማልቆ ያለ ማለት ይቻላል። ግን እነዚህ በሺዎች የሚቆጠሩ ከብቶችን የሚነዱ ፈላታዎች እነማን ናቸው? እነዚህ ሰዎች ፈላኒ ወይም ፈላታ ይባላሉ። በዓለም ላይ ካሉ ትልልቅ የዘላን ማህበረሰቦች አንዱ ሲሆኑ በአጠቃላይ ቁጥራቸው ከ40 ሚሊዮን በላይ ይሆናል ተብሎ ይገመታል። መነሻቸው ከምዕራብ አፍሪካ ሴኔጋል ቢሆንም ከብቶቻቸውን እየነዱ እስከ 17 ሀገራት ያቋርጣሉ። ይህ ማለት ከ4000 ኪሎ ሜትሮች በላይ በእግራቸው ይጓዛሉ ማለት ነው። አንድ የፈላታ ቤተሰብ ብቻውን ከ100 እስከ 200 የሚደርሱ ከብቶችን ሊነዳ ይችላል። ወደ ጋምቤላ የሚገቡ መንጋዎች ደግሞ በ10 ሺዎች የሚቆጠሩ ናቸው። የሚገርመው ደግሞ እነዚህ ሰዎች ድንበር አይገታቸውም። ለዘመናት በለመዱት ኮሪደር መሰረት ከደቡብ ሱዳን ተነስተው ወደ ኢትዮጵያ ይገባሉ። ከዚያም ወደ መካከለኛው አፍሪካ ጉዟቸውን ይቀጥላሉ። ታዲያ ምንድነው ችግሩ ካላችሁ፣ በአሁኑ ሰዓት የሰፈራ መንደሮች እየበዙ በመምጣታቸው ከብቶች የሚያልፉበት መንገድ ጠቧል። በዚህ ምክንያት ከብቶች በከተማዋ መሃል እንዲያልፉ ይገደዳሉ። ይህ ደግሞ ከፍተኛ የሆነ የሽታና የእበት ክምችት በመፍጠር ከተማዋን እንዲያሸት እንዲሁም ለትራፊክ መጨናነቅ እና ለበሽታ ስርጭት ምክንያት እየሆነ ይገኛል። ታዲያ የጋምቤላ ነዋሪዎች መፍትሄ ይሻሉ። መረጃዎች እንደሚያመለክቱት እነዚህ ከብቶች ጉዞአቸውን የጀመሩት ከሩቅ ምዕራባዊት አፍሪካ አገር ሴኔጋል ነው። እስቲ ያስቡት፣ ከሴኔጋል ተነስቶ ኢትዮጵያ ለመድረስ እንደ ማሊ፣ ኒጀር፣ ቻድ እና ደቡብ ሱዳን ያሉ ሀገራትን ማቋረጥ ይጠይቃል። ይህ ጉዞ በሺዎች የሚቆጠሩ ኪሎ ሜትሮችን የሚሸፍን በበረሃና በዳገት ቁልቁለት የተሞላ ነው። ታዲያ እነዚህ ከብቶች ያለ ምግብና ውሃ እጥረት እንዲሁም ከዱር አራዊት ጥቃት ተርፈው እንዴት እዚህ ደረሱ? እናንተ ስለ ፈላታዎች እኮ ትልቅ ሚስጥር ሰማሁ። ለካ ለዚህ ነው እንደፈለጉ ከሀገር ሀገር የሚዘዋወሩት። ጉድ እኮ ነው። ዛሬ ጠዋት እንግዲህ ስለ እነዚህ ጎሳዎች አንድ ቪዲዮ ለቅቄ ነበረ። ታዲያ ብዙ ሰው ምን አለኛም እንደነሱ በኖርን፣ በጣም የሚገርሙ ናቸው፣ በዚህ ዘመንም ለካ እንደነዚህ አይነት ሰው አለ እንዴ ምናምን የሚል ብዙ ሰው ተመልክቼ ነበርና ታዲያ አንዳንድ ሰዎችም ከስር ጥያቄ የሆነባቸውንና እኔም ጋር ጥያቄ የሆነብኝን ነገር ኮሜንት ሲያደርጉ ነበር። እንዴት ነው ከሀገር ሀገር ሲዘዋወሩ ድንበር ላይ ምንም አይሆኑም እንዴ? የሀገር ድንበር እንኳን ይሄን ሁሉ ከብት ይዞ ለማለፍ ይቅርና አንድ ግለሰብ ለማለፍ ቢሞክር ራሱ በጥይት ተብሎ አይደል እንደሚሞተው? እነዚህ ሰዎች ምን ያህል አስፈሪ ቢሆኑ ነው እንደዚህ እንደልባቸው ከሀገር ሀገር የሚዘዋወሩት የሚል አይነት ጥያቄ ሲጽፉ አንዳንድ ሰዎች በውስጥ መስመር ብዙ ሚስጥር ነገሩኝ ስለነሱ። ኧረ ኤላ እነዚህ ሰዎች እኮ ጥይት ራሱ አይመታቸውም፣ በጣም ኃይለኛ አስማተኛ መተተኛ ናቸው ምናምን አሉኝና ግርም ብሎኝ እንዴት ምናምን ብዬ ስጠይቅ አንዳንዶች መተተኛ ያሉትን ነገር፣ ሌሎች ደግሞ አይ መተት ምናምን ሳይሆን ፈጣሪ ንጹህ ልብ ስላላቸውና ከማንም ስለማይደርሱ በራሳቸው ዓለም ስለሚኖሩ የልባቸውን አይቶ ለነሱ የተለየ አይነት ስፒሪቹዋል መንፈስ ሰጥቷቸዋል፣ ፓወር አላቸው አሉኝ። ያ ያላቸው ፓወር ደግሞ ምን እየተባለ ይወራል? ፈላታን የነካ የለውም በረካ ይባላል። አይደለም ግለሰብ፣ መንግስት እንኳን እነሱን ከነካ በቃ አለቀለት አሉኝ። እንዴት ስል ግለሰብም እነሱን ለመንካት ገና ሲያስብ ራሱ በቃ ህይወቱ ሁሉ ይመሰቃቀላል። የሀገር መንግስታትም እነሱን ለመጉዳት ካሰቡ ከስልጣናቸው ሁሉ ሊወርዱ ይችላሉ አሉኝና ጥሩነታቸው ግን ይሄንን ያላቸውን ፓወር ወይም ማስማት ለክፋት አይጠቀሙበትም። በጣም ፍቅር ሰዎች ናቸው። ሰው ካልነካቸው አይነኩም። ነገር ግን ከነካቸው ግን ይሄንን አስማታቸውን ካረጉ ምንም ነገር ማድረግ ይችላሉ። ይሄንንም ነገር ታዲያ
በእነሱ ዙሪያና አካባቢ ያሉ ሰዎችም ያውቃሉ፣ መንግስታትም ያውቃሉ። ለዚህ ነው ማንም ሳይነካቸው እንደፈለጉ ድንበራትን አቋርጠው የሚሄዱት እንጂ አንተ ስታስበው እንዴት ነው ይህንን ሁሉ ንብረት ተይዞ ድንበር ታልፎ የሚካሄደው ምናምን ብሎ ነገሩኝና በጣም ተገረምኩኝ። ያ ብቻ እንዳይመስል ከብቶቻቸውን ራሱ ማንም ሰው መስረቅ አይችልም፣ አራዊትም አይበላቸውም አሉኝ። ከብቶቻቸው ከእረኞቻቸው አንድ ቃል ብቻ ነው የሚጠብቁት። ያን ነገር ከተባሉ ከከብትነት ወደ አውሬነት ነው የሚቀየሩት። በቃ ጉዳት ሊያደርስ የመጣውንም አውሬም ሆነ ሰውን ሆዱን ነው በቀንዳቸው የሚዘረግፉለት አሉና ከብቶቻቸው ለነሱ እንደ መጠበቂያዎቻቸውም ጭምር ናቸው አሉኝና እዚህ ጋር እንግዲህ የተለያዩ ሰዎች የነገሩኝን ነው እየነገርኳችሁ ያለሁት። ያ ብቻ እንዳይመስላችሁ የነሱን ሴቶች ራሱ ከነሱ ብሔር ውጭ የሆነ ሰው ቢነካቸው ከባድ ነገር ነው የሚያጋጥመው አሉ። አይደለም በግዳጅ ሊነካቸው ይቅርና ሴቶቹ ራሱ ፈልገው ከወንዶቹ ጋር ግንኙነት ቢያደርጉ የዛ ሰው ጋር ቆሞ ነው የሚቀረው አሉኝ። እኔ አይደለም መመላው እዚህ ጋር ስለነሱ የሚያውቁ ሰዎች ነው የነገሩኝና ከዛ በኋላ የዛች ሴት ባሏ ተፈልጎ ይሄ ከሷ ጋር ግንኙነት ያደረገው ሰው ለሷ ባል ብዙ ካሳ ከፍሎ ነው እንግዲህ ነገርየው ራሱ አንገቱን የሚደፋለት። ያለበለዛ እንደ ባንዲራ ማቆሚያ ብረት ቀጥ እንዳለ ነው የሚቀረው ነው ያሉኝና አጃይብ የሚያስብል ነገር ነው ስለነዚህ ብሔሮች የሰማሁትና በጣም ትልቅ ስፒሪቹዋል ፓወር ያላቸው ሰዎች ናቸውና ፈጣሪ የተለየ አይነት ጸጋ ሰጥቷቸዋል። ያንንም ደግሞ የምታውቅበት ማህበረሰቡ ምንም ስለ ትምህርት የሚያውቀው ነገር የለም። አንድም የተማረ አካል የላቸውም። አይደለም ሊማሩ ይቅርና እነሱ ሳርና ውሃ ያለበት አካባቢ ላይ ብቻ ወሰዷቸው። ከዛ ውጪ ስልክነሽ፣ ቴሌነሽ፣ መብራትነሽ እነዚህ ነገር መሰረተ ልማቶች ተሟሉ አልተሟሉ ለነሱ አያስጨንቃቸውም። በራሳቸው ዓለም ነው የሚኖሩት። ቢታመሙም ራሳቸውን በራሳቸው ነው የሚያክሙት። ይህም ደግሞ የሚያሳየው ምን ያህል ስፒሪቹዋል ፓወር እንዳላቸው ነው። ያ ብቻ አይደለም አሉ ከአንድ ሀገር ወደ አንድ ሀገር ሲሄዱ እነዚህ አካላቶች እስካልተማሩ ድረስ እንዴት ይመስላል ሳይሳሳቱ ሀገራትን አቋርጠው የሚሄዱት? የተማረ ሰው ቢሆን ማፕ አንብቦ ነው ካርታ አንብቦ ነው ትላለ። እነዚህ አካላቶች ግን ምንም ትምህርት ሳይማሩ እንዴት ብለው ይመስላል በዚህ በኩል ወንዝ ሊኖር ይችላል፣ በዚህ በኩል ደግሞ እንደዚህ ሄደን እዚህ ሀገር እንደርሳለን ብለው ሊያውቁ የሚችሉት? ይሄ ፈጣሪ የሰጣቸው ስፒሪቹዋል ፓወር ያ ኃይል እየመራቸው ነው ሀገር አቋርጠው የሚሄዱት። ያ ብቻ አይደለም። ለምሳሌ ሰው ቢሆን ኖሮ የሆነ ቦታ ላይ ስለተቸገረ ለመኖር ሲል በቃ ድንበርን አቋርጦ ሊሄድ ይችላል። በቃ ግዴታው ነው ህይወትን ለመቋቋም ሲል። ተመልከት ከብቶችንም ይዘው ነው አገር የሚያቋርጡትና እነዚህ ከብቶች ለነዚህ ሰዎች እንዴት ነው እየታዘዙ ያሉት? በምን አውቀው ነው? መንገድ ላይ አንሄድም ሊሉም ይችላሉ። ነገር ግን እነዚህ ከብቶች እነሱን ተከትለው ገደልም ይገባሉ። ይሄ ደግሞ ሰዎቹ ያላቸው የተለየ ፓወር እንዳለ ማሳያ ነው አሉኝ። እውነትም ስጠረጥር አሁን የኛ ሀገር ከብቶች ቢሆኑ በየመንገዱ ላይ በየበረሃው ላይ ይሞቱ ነበር አይደል? በዛ ላይ ደግሞ አይደለም ሰው ተከትለው ሀገር ሊያቋርጡ ይቅርና ለበዓል የተገዛ በሬ እንኳን እኮ ከተገዛበት ገበያ እስከ ቤት ድረስ ለመውሰድ እኮ ስንት ሽብር ነው አይደለ? መንገድ ላይ አምልጦ ሰውን ሲያሯሩጥ ነው የምናየው አይደል? የኛ ከብቶች አይደለም እንደፈለግን አዘን ከትንሽ ቦታ ወደ ትንሽ ቦታ ለመውሰድ ይቅርና። ስለዚህ እንደተባለው እነዚህ ሰዎች የተለየ ትልቅ አይነት ፓወር አላቸው። ለዛ ነው የፈለጉትን ሀገር አቋርጠው ሲሄዱ መንግስታት እንኳን እንደዚህ አይነት ኃይል እንዳላቸው ፓወር እንዳላቸው ስለሚያውቁ ማንም አይናገራቸውም። ይሄ ደግሞ ሚስጥር ነው ብለው እኔ ነገሩኝና እንግዲህ የዜብራ ቲዩብ ቤተሰቦች የወንድማችንን ሀሳብ ሰምተናል። የፈላናዎችን ጉዞ ከባህል ባለፈ ድንቅ ተፈጥሯዊና መንፈሳዊ ጥበብ የታከለበት ይመስላል። እናንተስ ምን ትላላችሁ? ከሴኔጋል እስከ ኢትዮጵያ ያለውን ርቀት እንዲህ ባለ ሁኔታ በእንዲህ ባለ ተአምራዊ ኃይል ማለፍ በእውነት ይቻላል? በዚህ ዙሪያ ያላችሁን አስተያየት በኮመንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን ስለተከታተላችሁን እናመሰግናለን። ቻው።